ሰላም ጤና ይስጥልኝ። እንዴት ናችሁ? ቴዲ ይባላለሁ ከኢትዮ ፍሬሽ ቱቶሪያል ነው። ዛሬ የማቀርብላችሁ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን የመጀመሪያውን ፓርት ይሆናል ማለት ነው። ይሄ ትምህርት ደግሞ ይሄ ኮርስ ለፍሬሽማን ተማሪዎች ለመጀመሪያ ዓመት ተማሪዎች ኮመን ኮርስ ነው ማለት ነው። ሁለቱም እንትን የሚሉበት የሚማሩት ኮመን ኮርስ ነው ማለት ነው። እና ይሄ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚጀምረው አንድ ኩዌት በማስቀመጥ ነው። ኤ ፒፕል ዊዛውት ኖሌጅ ኦፍ ዜር ፓስት ሂስትሪ ኦሪጂን ኤንድ ካልቸር ኢዝ ላይክ ኤ ትሪ ዊዛውት ሮትስ ይላል። ሰዎች ያለፈውን ታሪካቸውን የማያውቁ ሰዎች ምን ከምን ጋር ያያይዛቸዋል? ትሪ ዊዛውት ሩትስ ናቸው ይላቸዋል ማለት ነው። ይሄ ማለት ነው ያው አንድ ዛፍ ያለ ስር እንደማይቆም ሁሉ ያው አንድ ሰውም አንድ ማህበረሰብም ያው ያለፈው ታሪኩን የማያውቅ ከሆነ ብዙም የዚህን ያለ ቫልዩ የለውም የሚለውን አይነት ነገር ነው እዚህ ጋር የሚነግረን ማለት ነው። ስለዚህ ዩኒት 1 ላይ በምናይበት ጊዜ ዘ ኔቸር ኤንድ ዩዝ ኦፍ ሂስተሪ የሚል ይሆናል ማለት ነው ዩኒት 1 በዚህ ስር ያው ብዙ የምናያቸው ነገሮች ይኖራሉ። ዛሬ ፓርት 1ን ቀለል አድርገን እንጀምርና ያው በሚቀጥለው ደግሞ በጥያቄያችሁ መሰረት እያየን የምንሄድ ይሆናል ማለት ነው። ስለዚህ ኔቸር ኦፍ ሂስተሪ ዘ ተርም ሂስተሪ ድራይቭድ ፍሮም ዘ ግሪክ ወርድ ሂስቶሪያ። ያው ሂስተሪ የሚለው ቃል ድራይቭድ የሆነው ከግሪክ ወርድ ሂስቶሪያ ከሚለው ከግሪክ ወርድ ነው ማለት ነው። ሚኒንግ ኢንኩዌሪ ኤንድ ዘ ፈርስት ዩዝድ ባይ ኤንሸንት ግሪክ ሂስቶሪያንስ ሄሮዶተስ። ይሄ ደግሞ የሚኒንጉ ምን ማለት ነው? ሂስቶሪያ ማለት ኢንኩዌሪ ማለት ነው። ኢንኩዌሪ ማለት ደግሞ ሲኪንግ ኢንፎርሜሽን ማለት ነው። ሲኪንግ ኢንፎርሜሽን ማለት ስለሆነ ነገር ያው ኢንፎርሜሽን መፈለግ መጠየቅም ማለትም ሊሆን ይችላል ማለት ነው። እና ይሄንን ቃል ለመጀመሪያ ጊዜ የተጠቀመው ሰው ሄሮዶተስ የተባለው ሰው ነው ማለት ነው። እና ከ484 እስከ 425 ቢፎር ክራይስት ኖሯል ተብሎ ይታሰባል ማለት ነው። እና ሁለተኛው ወደ ዴፊኒሽኑ እየመጣን ስንሄድ ኢን ኦርዲናሪ ዩዜጅ ሂስቶሪ ሚንስ አል ቲንግስ ዛት ሃቭ ሃፕንድ ኢን ሂውማን ፓስት ኢት ኢንክሉድስ ምን ማለት ነው? ሂስቶሪ ማለት በኦርዲናሪ ዩዜጁ ያው ከዚህ በፊት እንደምናውቀው ታች ክላስ እንደሚታወቀው ሂስቶሪ ኢዝ ዘ ብራንች ኦፍ ሶሻል ሳይንስ ዛት ስተዲ አባውት ዘ ፓስት ብለን አልነበረ የምናውቀው። ሂስቶሪ ማለት ያው የሶሻል ሳይንስ አንደኛው ብራንች ሆኖ ስላለፉ ነገሮች የሚያጠና የሳይንስ ክፍል ነው፣ የሶሻል ሳይንስ ክፍል ነው ብለን ከዚህ በፊት እንደምናውቀው እዚህ ጋር ደግሞ ሂስቶሪ ሚንስ አል ቲንግስ ዛት ሃቭ ሃፕንድ ኢን ዘ ሂውማን ፓስት በሰዎች ያለፈው ነገሮችን ሀፕን ያደረጉ ነገሮች በሙሉ እነዚህ ሂስቶሪ ተብለው ይታወቃሉ ማለት ነው። ሁለተኛው ደግሞ እና ይሄ ኢንክሉድ የሚያደርጋቸው አንደኛ the past that still wait to be recorded ፓስት ነው ያለፈ ነገር ነው፣ ግን ሪከርድ ያልተደረገ ስቲል ሪከርድ ለመሆን የሚጠብቅ ነገር እሱ ሂስትሪ ብለን እንጠራዋለን። አንደኛው ይሄ ነው። ሁለተኛው ደግሞ ሂስትሪ ብለን የምንጠራው the accounts of the past provided by historians። ይሄኛው ደግሞ ያለፈ ነገር ነው፣ ልክ እንደላይኛው ያለፈ ነገር ነው፣ ግን ይሄኛው ሪከርድድ የሆነ ነገር ነው ሂስቶሪያንስ ብለን የምንጠራቸው ሂስቶሪያንስ አፕላይ ዜር ኤክስፐርቲስ ቱ ሰርቫይቭ ሪከርድስ ኤንድ ራይት ሂስቶሪ። ሂስቶሪያን ብለን የምንጠራቸው ያው ሰዎች ናቸው ያላቸውን ኤክስፐርቲያቸውን ሙያቸውን ተጠቅመው ታሪክን ያቆዩልን፣ ታሪክ ሰርቫይቭ እንዲያደርግ ያደረጉልን ሰዎች እነዚህ ሂስቶሪያን ብለን እንጠራቸዋለን። ኤንድ ራይት ሂስቶሪን ወይንም ታሪክን የጻፉልን ሰዎች ሂስቶሪያንስ ብለን እንጠራቸዋለን ማለት ነው። ኢን አካዳሚካል ዴፊኒሽኑ አካዳሚካሊ ሂስቶሪ ካን ቢ ዲፋይንድ አስ አን ኦርጋናይዝድ ኤንድ ሲስተማቲክ ስተዲ ነው። ሲስተማቲክ ስተዲ ነው። ኦርጋናይዝድ እና ሲስተማቲክ ስተዲ ነው። የምን የዚህ
the discovery, collection, organization and presentation of information። ዲስካቨሪ ማለት ያው አዳዲስ ነገሮች ዲስካቨር ሲደረጉ ያው ሲገኙ፣ ኮሌክሽን የተለያዩ ነገሮች ጥርቅም፣ ኦርጋናይዜሽን እነዚህ ነገሮች በሙሉ ተደራጅተው ኦርጋናይዝድ እና ኤንድ ሲስተማቲክ የሆነ ስተዲ ነው የሚለው አካዳሚካሊ ዴፊኔሽኑ ማለት ነው። ቴማቲክሊ ደግሞ what actually happened in the past that past in the is almost infinite። ቴማቲክሊ እንደሚታወቀው ባለፉ ነገሮች በሙሉ እጅግ በጣም ብዙ ነገሮች አልፈዋል። በጣም ብዙ ነገሮች ሀፕን አድርገዋል እና ይሄ ለምንድን ነው ሀፕን አድርገዋል? አልሞስት ኢንፋናይት ወይም ኢንድለስ የሆኑ ነገሮች ባለፈው ጊዜ ተፈጥረዋል። በት ሂስቶሪያን ሴሌክት ዊች ቶፒክስ ኤንድ ፕሮብለምስ ዘይ ዊሽ ቱ ስተዲ። ሂስቶሪያኖች ይመርጣሉ የትኛውን ነገር ስተዲ እናድርገው፣ የትኛውን ነገር ፕሮብለም ዘይ ዊሽ ቱ ስተዲ። እንደተነጋገር ነው ያው ባለፈው ጊዜ እጅግ በጣም ብዙ ነገሮች ይፈጠራሉ በሰው ልጅ ታሪኮች ውስጥ ማለት ነው። እና ቴማቲክ ላይ የሚለው ዊች ቶፒክስ ቱ ቢ ስተዲ ኤንድ ፕሮብለምስ ዘይ ዊሽ ቱ ስተዲ። ይሄኛው እነዚህ ሂስቶሪያኖቹ ምንድነው የትኛውን ነገር ነው ማጥናት የፈለጉት የሚለውን ነገር በዋነኝነት እንትን የሚልልን ነው ማለት ነው። እና the primary goal of history is examine human society and its interaction with natural environment። የሂስቶሪ ዋነኛው ጎሉ ምንድነው? በሰዎችና በኤንቫይሮንመንቱ መካከል ያለውን ኢንተራክሽኑን ያላቸውን the society and interaction with their natural environment ከናቹራል ኢንቫይሮንመንቱ ጋር ምን አይነት ግንኙነት ነበራቸው ሰዎች የሚለውን ነገር ማጥናት ነው የሂስቶሪ ዋነኛው ጎሉ ወይም ዋናው ዓላማው ማለት ነው። which is also subject of the study maybe many other disciplines። ያው ይሄንን ደግሞ ያው ሌሎች ዲሲፕሊኖችን ያጠኑታል ማለት ነው። እና what differentiates history from the disciplines? discipline is history እንደተባባል ነው በሂስቶሪና በሌሎች ዲሲፕሊኖች መካከል ያለው ዋነኛው ዲፈረንሱ በጣም ትልቁና ዋነኛው ትልቁ ዲፈረንሳቸው ሂስቶሪ የሚያጠናው ምንድነው? ፓስትን ነው። ኤንድ አዘር ዲሲፕሊኖች ወይም ሌሎች የትምህርት አይነቶች የሚያጠኑት ፕሬዘንትን ነው ማለት ነው። ይሄ አንደኛውና ዋነኛው ትልቁ ዲፈረንሳቸው ነው ማለት ነው። ክሮኖሎጂካሊ due to the extensive span of time involved, historians organized and divided the human past into separate periods after identifying significant development in politics, society, economic, culture, environment, etc. ክሮኖሎጂካል ያለው ትርጉም ደግሞ በምናይበት ጊዜ እነዚህ ሂስቶሪያን የተባሉ ሰዎች ሂስቶሪያኖቹ የሰዎችን ፓስት ኦርጋናይዝድ አድርገውታል ፓስታቸውም ማለት ነው ኢንቱ ሴፓሬት ፔሪድ ኦፍ ታይም ባይ አይደንቲፋይንግ ሲግኒፊካንት ዴቨሎፕመንት። በእነዚህ ሲግኒፊካንት በሆኑ ዴቨሎፕመንቶች ወይንም በዋና በሚታወቁ ሲግኒፊካንት በሆኑ በዴቨሎፕመንታቸው በምን ሊሆን ይችላል? በፖለቲክስ፣ በሶሳይቲ ኢኮኖሚ፣ በሶሳይቲ ወይንም በማህበረሰብ፣ በኢኮኖሚ እንዲሁም በካልቸር፣ በኢንቫይሮንመንት በእነዚህ በመሳሰሉት ነገሮች በሙሉ ሲግኒፊካንት የሆነ ዴቨሎፕመንት መቼ ተደረገ የሚለውን ነገር ይይዙና በዚህ መሰረት ታይምን ከፋፍሎታል፣ ጊዜን ከፋፍሎታል ማለት ነው። እነዚህ ሂስቶሪያኖች ያው ለአጻጻፍ እንደተባባል ነው ከዚህ በፊት ሂስቶሪ ቫስት የሆነ ነገር ነው። በጣም ስለ ብዙ ነገሮች ነው እንትን የሚለው። ከዛ ነገር ውስጥ ግን የትኛውን ነገር ነው መጠናት ያለበት፣ የትኛውስ ነገር ነው ዝም ብሎ በቃ እንዳለፈ ነገር የሚቆጠረው የሚለውን ነገር ሌብል በማድረግ የሰው ልጆች በእነዚህ በሶሳይቲ፣ በፖለቲክስ፣ በኢኮኖሚ፣ በካልቸር፣ በኤንቫይሮንመንት ሜጀር የሆኑ ቼንጆች የተፈጠሩባቸውን ጊዜያቶች ይዘው ሂስቶሪያኖች ታይሙን ከፋፍለውታል ማለት ነው።
they give a label to each period to convey the key characteristics and development እና ይህንንም በመያዝ ኬ የሆኑ ካራክተሪስቲክሶችን በመያዝ አንደኛውን ከአንደኛው የሚለዩበትን ኬ የሆኑ ካራክተሪስቲክሶችን እና ዴቨሎፕመንቶችን በመያዝ ታይምን ሌብል አድርገውታል ወይም ጊዜን ከፋፍሎታል ማለት ነው። አኮርዲንግሊ history is conventionally divided into ancient, medieval and modern history እና በዚህ መሰረት በሶስት ተከፈሉት ማለት ነው። የመጀመሪያው divided into የመጀመሪያው ወደ በምን ኤንሸንት ወይንም የቀደመው ጊዜ እሱ በለው ከፈሉት። አንደኛው የመጀመሪያው፣ ሁለተኛው ደግሞ ሚድቫል ወይንም መካከለኛ፣ ሶስተኛው ደግሞ ሞደርን ሂስተሪ ብለው በሶስት ከፋፈሏቸው ማለት ነው። ሶ this is what we called periodization እና ይሄንን ኤንሸንት ሚድቫል ኤንድ ሞደርን ሂስተሪ ብለን የምንጠራቸው ነገሮች ምን ተባለ? አጠቃላይ ፔሪዳይዜሽን ተባለ ማለት ነው። in history periodization ማለት the divided times into ancient, medieval and modern history ብለን ስንከፋፍል እሱ periodization ይባላል ማለት ነው። all aspects of human life that is a social, cultural, economic and political the past have been changing from time to time in all aspects እዚህ ጋር እንደሚለው በሁሉም አስፔክቶች ወይንም በሁሉም መንገዶች የሰው ልጅ አኗኗር ወይንም በኢኮኖሚካሊ ሊሆን ይችላል፣ በሶሻል ሊሆን ይችላል፣ በካልቸራል እንዲሁም በኢኮኖሚካል በፖለቲካል የሰው ልጅ ዳይናሚክስ ነው። ቼንጆች አሉ፣ ሁሌም ለውጦች አሉ። ስሩ ታይም ቱ ታይም በጊዜ ውስጥ እነዚህ ለውጦች አሉ ማለት ነው። ስታቲክስ የሆነ ነገር ሳይሆን በየጊዜው የሚለዋወጡ ነገሮች ናቸው። however certain elements have remained relatively constant አንዳንድ ነገሮች ግን እነዚህ ነገሮች እንደተባባል ነው የሚለዋወጡ ነገሮች ቢኖሩም አንዳንድ ነገሮች የማይለዋወጡ ነገሮች አሉ ማለት ነው። የማይለዋወጡ ነገሮች over lightly periods over lengthy period በጣም ለረጅም ጊዜ ላይለዋወጡ የሚችሉ ነገሮች ላይ እንደተባባል ነው። ካልቸር ሊለወጥ ይችላል፣ ኢኮኖሚካል አክቲቪቲ ሊለወጥ ይችላል፣ ፖለቲካል አክቲቪቲ ስሩ ታይም ቼንጅ ሊያደርጉ ይችላሉ። ግን በእነዚህ ነገሮች ውስጥ አንዳንድ ኤሌመንቶች አሉ ሊለወጡ የማይችሉ ያልተለወጡ ነገሮች ማለት ነው። ሶ as a few aspects ever change entirely እና ደግሞ ጥቂት አስፔክቶች ደግሞ ትንሽ ነገሮች ደግሞ ኢንታየርሊ አልተለወጡም። እነሱን ያው ወደፊት እያየናቸው ስለምንመጣ እናያቸዋለን በደንብ። in this context the fundamental structure of society in Ethiopia and the Horn of Africa retains a similar characteristics and continues the exhibit distinctive traits ይላል ማለት ነው። በዚህ ደግሞ ያው ሶሻል ፋንዳሜንታል ስትራክቸር አሁን እያየን ያለ ነው። ስለ ኢትዮጵያ ኤንድ ስለ ሆርን ኦፍ አፍሪካ ሪቴንስ ሲሚላር ካራክተሪስቲክስ ይኖራቸዋል ማለት ነው። በየጊዜው የተለዋወጡ ነገሮች እንዳሉ ሆነው ያልተለዋወጡ ነገሮችን በጊዜ በሂዳቶች ያልተለዋወጡ ነገሮች አሉ የሚለውን ነገር እናያለን ማለት ነው። ስለዚህ በሚቀጥለው ፓርት ደግሞ እነዚህ ነገሮች ምንድናቸው፣ እነዚህ በሰዎች ታሪኮች ውስጥ ያልተለዋወጡ ነገሮች ምንድናቸው የሚለውን ነገር ለማየት እንሞክራለን ማለት ነው። እንግዲህ ያው ጀማሪ ነኝ። ሰብስክራይብ፣ ሼር እያደረጋችሁ ቀሪው ቪዲዮዎችን እንዲለቀቁ ማድረግ ትችላላችሁ። ከኔ ጋር አሁን ለነበረን ጊዜ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።